ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለሁኝ። ብዙዎቻችሁ መልክ ቋንቋ መማር የምትፈልጉ ሰዎች አላችሁ። እኔም ቲክቶክ ላይ በጣም ያጨናነቀኛለሁ። እንዴት ባደርግ ይሻላል? እንዴት ነው የቲክቶክ ቤተሰቦቼ ላስደሰታቸው የምችለው? የኔን ወዳጆች መልክ ቋንቋ መማር የሚፈልጉ ሰዎች አሉ። እንዲሁም ደግሞ ያው እንደኔ መሆን የሚፈልጉ ሰዎች አሉና እንዴት እንደዚህ አይነት ሰው ለማብቃት ይህንን ዩቲዩብ ከፍተናል። የምልክት ቋንቋ ትምህርቶችን ነው በዚህ ላይ የሚሰጠው እና ደግሞ የመስማት የተሳናቸውን ባህሪ፣ ግንዛቤ፣ ሁሉ ነገሮችን ደግሞ እዚህ ላይ ሰው እየጋበዝን እና የተለያዩ መምህራንንም እያመጣው እኔም እያስተማርኳችሁ ይህንን ዩቲዩብ እንግዲህ ሰብስክራይብ እያደረጋችሁ ለመስማት የተሳናቸው ቤተሰቦች እና ምልክት ቋንቋ መማር ለሚፈልጉ ሰዎች ይህንን ቪዲዮ ሼር አድርጎላቸው እላለሁኝ። የመጀመሪያ ነው እንደዚህ ሳወራ በቪዲዮ ረዥም ሰዓት። ያው ምልክት ላይ የምታዩኝ የቲክቶክ ላይ የምታውቁኝ በምልክት ቋንቋ ዘፈኖች፣ መዝሙሮች፣ የተለያዩ ነገሮችን ስሰራ ነው እና የሊፕሲንግ በሳይን ላንጉጅ ነው ትራንስሌት የማደርግላቸው። አሁን ላይ ደግሞ በሰፊው ነው የመጣሁት። እናንተም ደግሞ ማበረታታት አለባችሁ። ማለት ይህንን ዩቲዩብ በደንብ ማሳደግ አለብን። ምክንያቱም ለመስማት የተሳናቸው ብዙ ነገሮች ፕላን አስቤያለሁ ከዚህ በፊት ምንም የተሳካልኝ አይደለም። እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። አዎ እሱ እውነት ነው። ግን ደግሞ የኔም ጥረት ያስፈልገዋል። እኔ ደግሞ የሆነ ነገር ሳደርግ የሆነ ነገር ካላየሁኝ ምንም ልበረታታ አልችልም እና እናንተም ደግሞ ከጎኔ የሆናችሁ ሰብስክራይብ እያስደረጋችሁ እናንተም ሰብስክራይብ እያደረጋችሁ ይህንን ዩቲዩብ ማሳደግ አለብን። ይህንን ትልቅ ነገር ነው። እስካሁን ይሄ ነገር አልተሰራበትም። ብዙ ምልክት ቋንቋ አስተማሪዎች፣ መምህራኖች ዩቲዩብ ላይ መጥተው ቪዲዮ ይሰራሉ፣ ግን ብዙ እይታ የለውም እና ፕሊዝ ደግሞ አይ ሆፕ ተስፋ እንደማድረግ በደንብ ቤተሰብ እንደሚኖረኝ መካሪ ቤተሰቦቼ እንድትሆኑ የምፈልገው የቲክቶክ ቤተሰቦቼ ያሉ እዚህ ላይ ዩቲዩብ ቤተሰቦቼ ደግሞ በደንብ እኔን ሰፖርት እንደምታደርጉኝ ተስፋ አደርጋለሁኝ። የምልክት ቋንቋ ከሚለው ርዕስ ተነስተን ለመስማት የተሳናቸውም እንድበቃ ነው። ዝም ብሎ መምህር ብቻ መሆን አልፈልግም። አሁን ላይ ዝም ብሎ የምልክት ቋንቋ ማስተማር ለእኔ ምንም አይታየኝም። ይሄ ብቻ ግን መስማት የተሳናቸውን ደግሞ እዚህ እያመጣሁኝ አይደለ በጣም ትልቅ ምንድን ነው የሚባለው ሾው ማድረግ ነው የምፈልገው። የመስማት የተሳናቸው እያንዳንዳቸው መስማት የተሳናቸው እየመጡ የኔ ዩቲዩብ ላይ ሀሳባቸውን፣ ክህሎታቸውን እንዲገልጹ ነው የምፈልገው እና አይ ሆፕ ተስፋ አደርጋለሁ እንደዚህ እንደምታስደስቱኝ። እኔም ሳልሰለች ደግሞ በደንብ ጥሩ ነገር እንደምሰራ እንደምታበረታቱኝ ተስፋ አደርጋለሁኝ። ሌላ ከመስማት የተሳናቸው ባህሪያቱም አዋዋላቸውንም ስራቸውንም የተለያዩ ቦታዎችንም እየሄድኩኝ ለመስራት ዝግጁ ነኝ። ለመስማት የተሳናቸው በደንብ እነሱ መቀየር ነው የምፈልገው። ያው መጀመሪያ ራሳችንን መቀየር ነው ያለብን አይደለ? ስለዛ እናንተ ደግሞ ሰብስክራይብ እያደረጋችሁ በዚህ ልታገዙኝ ትችላላችሁ። እኔም ደግሞ ያለኝን እውቀት አውጥቼ እዚህ ዩቲዩብ ላይ ደግሞ እንዳደርግ እናንተ ሰብስክራይብ አድርጉልኝ። ሾዎች አሉኝ ጥሩ ጥሩ ደግሞ ቪዲዮዎችንም ፖስት አደርጋለሁኝ። ከዛሬ ቀን ጀምሮ የፓርት 1 ፓርት 2 እያልኩኝ የሚቀጥል የምልክት ቋንቋ ቪዲዮዎች አሉኝ። ከዚህ ቪዲዮ ቀጥሎ እነዛን ቪዲዮዎች ፖስት ማድረግ እጀምራለሁ። እናንተ አይ ሆፕ ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁኝ። ይሄ የመጀመሪያ የእንትኔ ነው የሚሆነው። ጠቅለል አድርጌ ነው የምነግራችሁ። አይ ሆፕ ብዙ ወሬ እንዳወራሁባችሁ ብቻ ሰብስክራይብ እንድታደርጉ ነው ይሄን ቪዲዮ የምፈልገው። ያው በዘፈን ሳይሆን በትምህርት ነው የመጣሁት እና ይህንን ዩቲዩብ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ብቻ አላቅም በየሳምንቱ 3 ቪዲዮዎች የምልክት ቋንቋ ትምህርቶችን ፖስት አደርግላችኋለሁኝ። ፖስት አደርግላችኋለሁ በሳምንት 3 ጊዜ እና አብራችሁን ትሆናላችሁ። በጣም አጋዥ መጽሐፎች አሉኝ ሪኮመንድ ማድረጋችሁም ደግሞ የዩቲዩብ ቻናሎችም አሉ። እዛ ላይ እንማማራለን አንድ ላይ። እኔም ማላቃቸው የምልክት ቋንቋዎች ብዙ አሉ። እናንተ
ለማስተማር ደግሞ ዝግጁ ነኝ። አሁን ላይ ምልክት ቋንቋውን ለመስጠት ሰፖርት ማድረግ የምትፈልጉ ደግሞ ከስር ቦክስ ላይ ማውራት ትችላላችሁ። የቴሌግራም እና የኢንስታግራም የቲክቶክ አካውንቴ ደግሞ ከስር አለላችሁ። እነሱንም ሰብስክራይብ ያደረጋችሁ እኔን ለመርዳትም እኔም ደግሞ ለማገዝ የምትፈልጉ ሰዎች ካፕሽን ላይ ጽፈላችኋለሁ። እዛ ላይ ደግሞ እኔ ማውራት ትችላላችሁ ማለት ነው። ሌላው ስለ መስማት የተሳናቸው ማወቅ የምትፈልጉት ነገሮች ካሉ ኮሜንት ላይ ጻፉልኝ። እኔ ስለ እነዛ ርዕሶች ተነስቼ የመስማት የተሳናቸውን ባህሪ ኮላብ በማድረግ ደግሞ በጣም የምትፈልጓቸው ሰዎች እዚህ መጥተው ደግሞ እንዲቀርቡላቸው የምትፈልጉት መስማት የተሳናቸው ሰዎች እዚህ መጥተው ይቀርባሉ። አይሆፕ እንደምትወዱት ተስፋ አደርጋለሁ። ላቪዮ በጣም ብዙዎቻችሁ ይችን ምልክት ታውቃታላችሁ። አይሆፕ እኔ ቲክቶክ ላይ ኢንስታግራም ከገባችሁ ይሄኛው ምልክት ምንድን ነው እያላችሁ ብዙዎች ትጠይቁኛላችሁ። ይሄኛው ምልክት በኤስኤል በሚባለው የአሜሪካ ሳይን ላንጉጅ የምልክት ቋንቋ ነው። ይሄኛው አይ ፊደል ነው፣ ይሄ ኤል ነው፣ ይሄ ደግሞ ዋይ ነው። ስለዛ እነዛን እንደ አሪቬሽን በመጠቀም አይላቪ ብለን የምንጠቀማቸው ናቸው። በጣም የተለያዩ የእጅ ቅርጾች አሉ። እነዚህን ቅርጾችን ደግሞ በመመልከት የተለያዩ የምልክት ቋንቋዎች እንዴት መፍጠር እንደምንችል በዚህ ቪዲዮዎች እና በሌላዎች ቪዲዮዎችንም ማሳያችሁ ይሆናል እና ሰብስክራይብ ያደረጋችሁም አብራችሁን ቆዩ። ላለሁም በጣም ነው የምወዳችሁ። ባይ